ጤና ይስጥልኝ ውድ የተከበራችሁትና የተወደዳችሁት ቤተሰቦቻችን እንደምን አላችሁ? በየጊዜው ቤተሰባዊ ታሪኮችን በአቶ ኢሳያስ ጫኔ የምናቀርበውን እነሆ ዛሬም ይዘንላችሁ ቀርበናል። የዛሬው ታሪካችን የአቶ ፈረደ ብሩ ፊንሐስ ይሆናል። እነሆ ወደ ታሪኩ ልውሰዳችሁ። ሙላው ያዕቆብ ነኝ። የአቶ ፈረደ ፊንሐስ ብሩ አጭር ሕይወት ታሪክ ከአቶ ኢሳያስ ጫኔ። አቶ ፈረደ ብሩን የማውቃቸው ከልጅነት ዘመኔ ጀምሮ ሲሆን ገና ልጅ በነበርኩበት ዘመን አባታችን አቶ ጫኔ አድማሱ ከወይዘሮ አጠለለሽ ፈረደ ጋር ተጋብተው ትልቅ እህታችን ወይዘሮ ክብራ ጫኔን እንደወለዱ ገና ሕፃን ልጅ ያለች ከትዳር ዓለም ተለያይተው እንደገና ከእኛ እናት ከወይዘሮ አያልነሽ ተሜት ጋር ተጋብተው ለተወሰኑ ዓመት ከቆዩ በኋላ እኔ ተወልጄ ሕፃን በነበርኩበት ዘመን አባታችን ልጁን ወይዘሮ ክብራ ጫኔን ከራሱ ቤት ወስዶ ለማሳደግ ስለፈለገ ከወይዘሮ አጠለለሽ ፈረደ ጋር በመነጋገር ወደ አባቷ ቤት ሄዳ እንድታድግ ሲደረግ በዘመኑ ሚተው አቶ ፈረደ ብሩ ደርጋጅ በሚባለው የገጠር መንደር ሲኖር ስለነበር ደርጋጅ ደግሞ እኛ ከምንኖርበት የገጠር መንደር ቅርብ ስለነበር ሚተው አቶ ፈረደ ብሩ በየጊዜው እየመጡ ይጎበኟቸው ነበር። እኔም የወንድሜታ ስለማላውቅ ማለትም የአባቴ አባትና የእናቴ አባት ገና በልጅነት ዘመናቸው ስለሞቱ አቶ ፈረደ ብሩን እንደሚታ ነበር የማያቸው። ስለዚህ በሕይወት እስከኖሩበት ዘመን ድረስ በየጊዜው ወደምኖርበት የገጠር መንደር ከውድ ባለቤታቸው ከወይዘሮ ታሪክ ፈለቀ ጋር በመሆን እየመጡ እየጎበኙና እየጠየቁ ይመለሱ ነበር። ታዲያ አቶ ፈረደ ብሩ ማን ናቸው? ከማንስ ተወለዱ? ምንስ አደረጉ? ለሚለው ጥያቄ መልሱን በተቻለ መጠን ከብዙ በጥቂቱ እንደሚከተለው ይሆናል። አቶ ፈረደ ብሩ ከአባታቸው ከአቶ ብሩ ፊንሐስ ከእናታቸው ከእመት አመልማላቤል በላስታ ክፍለ ሀገር በወሎ ጠቅላይ ግዛት ተወለዱ። አቶ ፈረደ ብሩ በወላጆቻቸው መልካም እንክብካቤ የሕፃንነት ዘመናቸውን አሳልፈው ወደ ከብተረኝነት ሙያ ተስማርተው የወላጆቻቸውን መንጎች እየጠበቁ ለተወሰኑ ጊዜ እንደቆዩ እናታቸው ገና በልጅነት ዘመናቸው ከዚህ ዓለም በሞት ስትለዩባቸው አባታቸው አቶ ብሩ ፊንሐስ በባለቤታቸው ሞት ለተወሰኑ ጊዜ በሐዘን ከቆዩ በኋላ እንደገና ሌላ ሚስት አግብተው ልጆቻቸውን ከውነው በመያዝ በላስታ ክፍለ ሀገር እየኖሩ እያለ ሳይታሰብ ክፉ ቀን መጣና ከሀገራቸው መሰደድ ግዴታ ሆነባቸው። አቶ ፈረደ ብሩ ከላስታ ወደ በየምድር ክፍለ ሀገር ተሰደው ወግሎ በተባለ የገደን ቦታ ለተወሰኑ ጊዜ ከቆዩ በኋላ እንደገና ኑሯቸውን ወደ ሰቀልታ ዙረው እየኖሩ እንዳለ አቶ ፈረደ ብሩ በወላጆቻቸው መልካም ፍቃድ የሃይማኖት ትምህርት ለመማር በዘመኑ በነበሩበት የሃይማኖት አስተማሪዎች ወዳሉበት ቦታ ተልከው የሃይማኖት ትምህርት እንዲማሩ ተደረገ። አቶ ፈረደ ብሩ ትምህርታቸው እንደጨረሱ በአስተማሪዎቻቸው ቀሳውስትና መነኩሴዎች አማካይነት የቅስና ማዕረግ ተቀብለው በአማረና በተሟላ ሁኔታ ከውድ ባለቤታቸው ከወይዘሮ አዳነሽ ጋር ጋብቻን መስርተው ገና ልጅ ሳይወልዱ ባለቤታቸው ባልታሰበ ምክንያት ከዚህ ዓለም በሞት ተለዩባቸው። አቶ ፈረደ ብሩም በባለቤታቸው ሞት በጣም በማዘን እንግዲህ ወዲያ ወደ ምልኩስና ዓለም ገብቼ በኖር እንጂ ሌላ ትዳር አልፈልግም በማለታቸው በውድ እህታቸው በወይዘሮ ፈንታዬ ብሩ መልካም እርዳታና ምክር ሌላ ትዳር ፈልገው ከወይዘሮ ታሪክ ፈለቀ ጋር ተጋብተው ለመኖር ወሰኑ። አቶ ፈረደ ብሩ የሃይማኖት ትምህርታቸውን ተምረው ቅስና ተቀብለው ትዳር መስርተው እያለ ባለቤታቸው ባልታሰበ ምክንያት ከዚህ ዓለም በሞት ሲለዩባቸው በጣም በማዘን ቅስናውን በመተው እንደገና ከወይዘሮ ታሪክ ፈለቀ ጋር ተጋብተው ከቀሳውስቱ ጋር አብረው እየጸለዩና እያስተማሩ በክብር የኖሩ ትልቅ የሃይማኖት አባት እንደነበሩ በዘመኑ የነበሩ ቀሳውስቶች በሙሉ ይመሰክራሉ። አቶ ፈረደ ብሩ የአምላካቸው ታማኝና ታዛዥ ሰው ስለነበሩ በሕይወት ዘመናቸው ሁሉ ብዙ ነገሮችን ያስመለክቷቸው ነበር። ለምሳሌ ያክል በሰቀልት የገጠር መንደር በነበሩበት ዘመን በሆነ ሥራ ምክንያት ወደ ደብረ ታቦር ከተማ ሄደው እያለ በሕልማቸው ቶሎ ወደ ቤት ተመለስ፣ ቤቱን እሳት ሊበላው ነው፣ ቤተሰቦቼን እርዳቸው የሚል ሕልም ባዩ ጊዜ ወዲያውኑ ደንግጠው እየሮጡ ወደ ሀገራቸው ለመድረስ በጉዞ ላይ ያሉ ገና ከሩቅ ብቅ ሲሉ ቤቱ ሲነድ አይተው እየሮጡ በመሄድ ከሚቃጠለው ቤት በመግባት
አባታቸውን ተሸክመው ወጥተው እንደገና እንጀራ እናታቸው ከውስጥ ስለነበሩ ተመለሰው በመግባት እናታቸውን ይዘው ሊወጡ ሲሞክሩ ቤቱ በሙሉ ተንዶ ከበላያቸው ወድቆ እናታቸውን እየጎተቱ ሲወጡ እናታቸውም አቶ ፈረደም በሳቱ ተቃጥለው ሲወድቁ ሕዝቡ ጎትቶ እሳቸውን እናታቸውንም ሲያወጡ እናታቸውና አባታቸው ሲሞቱ እሳቸውን ግን በግድ ወጥተው ሰውነታቸው በሙሉ ተቃጥሎ ስለነበር በዘመኑ የሕክምና እርዳታ ባልነበረበት ዘመን በእህትና በወንድሞቻቸው እርዳታ ከተወሰኑ ዓመት በኋላ ምንም አካላቸው ቢጎል ቀስ በቀስ ችግሩን ተቋቁመው ብዙ ዘመን ለመቆየት በቅተዋል። አቶ ፈረደ ብሩ ይህን ሁሉ ችግር አሳልፈው ቤት መስርተው ልጆችን ወልደው የቀራቸውን ዘመን በዓለምና በደስታ ያሳለፉ ቅዱስና የእግዚአብሔር ወዳጅ ሰው ነበሩ። ይህን ሁሉ ችግር ካሳለፉ በኋላ እንደገና ወደ አይባ ኢየሱስ የገጠር መንደር ተዛውረው ብዙ ዘመን ቆይተው በመጨረሻ ወደ ደርጋጅ የገጠር መንደር በመዛወር እስከ ሕይወት ፍጻሜያቸው ድረስ በደርጋጅ የገጠር መንደር ቆይተው አልፈዋል። አቶ ፈረደ ብሩ የቅርብ ጓደኞች የነበሩት ቀሳውስቶች እንደሚከተለው ነበሩ። ቄስ ታምኖ ጌታውን፣ ቄስ ምናሴ ዝምሩ፣ ቄስ ብርሃን ባሩክ፣ ደብተራ ጸጋውን ብሩክ፣ ደብተራ ተዋበ መልኩ፣ ቄስ አዳነት፣ ቄስ ትኩዬ፣ ቄስ ባርከው ያለው፣ ቄስ አዛሪያ መልኪ አዛሪያ እንዲሁም ሌሎች ሲሆኑ በሕይወት ዘመናቸው ሁሉ ከሁሉም ጋር ተግባብተውና ተስማምተው የኖሩ ትልቅ የሃይማኖት መሪ አባት እንደነበሩ ሁሉም ይመሰክሩላቸዋል። አቶ ፈረደ ብሩ በሕይወት ዘመናቸው ሁሉ በአዲሱ ዘመን በተሰሩ ዕቃዎች መጠቀም ሆነ ምግብ የማይቀምሱ ቅዱስ ሰው ነበሩ። ምክንያቱም ከምን እንደተሠራ ስለማያውቁ። ስለዚህ ከሸክላ በተሰሩ የቡና መጠጫዎች፣ ከሸክላ በተሰሩ ጥዋዎች ነበር የሚጠቀሙት። እንዲያውም ሲናገሩ በዘመናዊ ፍንጃል ከምን እንደተሠራ እንደማይታወቅ ምናልባት ከአጥንት ተሰርቶ እንደሆን ይሉ ነበር። አቶ ፈረደ ብሩ ለብዙ ዘመን በደርጋጅ የገጠር መንደር ኖረው በዕድሜ ግፋትና በጤና ማጣት የዕድሜ ባለጸጋም ሆነው ከዚህ ዓለም ሲያልፉ በያገሩ የሚያውቃቸው ቀሳውስት በሙሉ ወደ ቦታው በመምጣት በክብር ሸኝተዋቸዋል። አቶ ፈረደ ብሩ የ6 ልጆች አባት የበርካታ ልጆች ሚታ እንደነበሩ ሲታወቅ ሁሉንም በሰላም አሳድገውና አስተምረው በክብር የተሰናበቱ ትልቅ አባትና አያት እንደነበሩ በታሪክ ይነገርላቸዋል። ይህን ታላቅ ሃይማኖት መሪ አስተማሪ አባት ነፍሳቸውን ይማርልን፣ አያረገ ገነት ያስገባልን። ከዚህ በማስከተል ለአቶ ኤርምያስ ምህረቱ ከፍ ያለ ምስጋና ላቀርብ እወዳለሁ። ምክንያቱም ስለ አቶ ፈረደ ብሩ ታሪክ ስጽፍ ብዙ የማላውቃቸውን ታሪክ ተርከውልኛል። የአቶ ፈረደ ብሩ ልጆች ስም ዝርዝር: 1ኛ ጣቃዬ፣ 2ኛ ተደሽ፣ 3ኛ ዘካርያስ፣ 4ኛ ኤልዓዛር፣ 5ኛ የሽመቤት፣ 6ኛ ወሰን ናቸው። ውድ የተከበራችሁት ቤተሰቦቻችን አንዳንድ የቀለም ቃላትና ስህተት ቢኖር ተስተካክሎ እንዲነበብ ከወዲሁ ከፍ ያለ ይቅርታ ጠይቃለሁ። አዘጋጅ አቶ ኢሳያስ ጫኔ።